Hi everyone እንዴት ናችሁ? ሶ አእምሯችሁ ውስጥ በጣም ብዙ ሀሳቦች እየተመላለሱ ምንም አይነት ነገር ዲሳይድ ለማድረግ የሚከብዳችሁ ኦር ደግሞ አክሽን መውሰድ የሚያቅታችሁ ከሆነ ኦር ደግሞ እንደዚህ አይነት ሲቹዌሽን ላይ የምትጠቀሙበትን ሶስት ትሪክ ልንገራችሁ። ዶክተር ማሂ ነኝ፣ ሜዲካል ዶክተር ነኝ፣ ፐብሊክ ሄልዝ ፕሮፌሽናል። ሶ the first one ምንድነው የምታደርጉት? ኖርማሊ አእምሯችን ብዙ ሀሳቦችን ስትሰጡት መልቲታስክ ማድረግ ለአእምሯችሁ ሌላ ስትረስ መስጠት ነው። አሚግዳላ የሚባለውን የፊር ሴንተር አክቲቬት እንድታደርጉት ያደርግና ኦቨር አክቲቭ ይሆንና ጀስት ስትረስ ኢሞሽናል ዲሲዥን እንድታደርጉ ነው የሚያደርጋችሁ ራዘር ዳን ትክክለኛ ሎጂካል የሆነ አክሽን ሎጂካል የሆነ ቲንኪንግ ወደ አክሽን የሚሄድበት ሚንስ የለም ኖርማሊ። ስለዚህ ራሳችሁን ማረጋጋት ነው ፈርስት ቲንግ ማድረግ የምትችሉት። ሶ ፈርስት ዋን ምንድነው? ራሳችሁን ደግሞ ነርቨስ ሲስተም ሬጉሌት የሚያደርገው ብሪዚንግ ኤክሰርሳይዝ። አይ ኖ ታኪ ሊመስል ይችላል በት ትራይ ኢት። ብሪዚንግ ኤክሰርሳይዝ for 4 seconds አየር ሳብ ታደርጋላችሁ then for 6 seconds ሎንገር የሆነ ኤክሴሌሽን በመተንፈስ ነርቨስ ሲስተማችሁን ሬጉሌት ስታደርጉት ኦኬ ብሬን የሚያስበው ምንድነው ሴፍ ነኝ ማለት ነው መረጋጋት አለብኝ ይልና ኢሞሽናሊ ከምታደርጓቸው ነገሮች ይልቅ ሎጂካሊ እንድታስቡ ያደርጋችኋል ማለት ነው። ሶ the second one ደግሞ ምንድነው ሀሳባችሁ በጣም ብዙ ነው አይደለ ውስጥ እየተመላለሰ ነው የሚያስቸግራችሁ። ስለዚህ write it down አውጥታችሁ ወረቀት ላይ መጻፍ ወይም ደግሞ out loud ማውራት። ሶ ይሄንን ስታደርጉት ኦኬ ሪሊ እነዚህ ነገሮች ማሰብ አለብኝ ብሎ አገን ከፊር ሴንተር አክቲቬሽን ወደ ፕሪፍሮንታል ኮርቴክሳችሁን እንዲያገናዝብ ዲሲዥን ሜክ እንዲያደርግ አክሽኖችን እንድትወስዱ ያደርጋል ማለት ነው። ሶ ራደር ዳን ዝም ብሎ ሀሳቡን ከማመላለስ ስትጽፉት ጭንቅላታችሁ ራሱ ወደ ሎጂካል ቲንኪንግ እና ወደ ዲሲዥን ሜኪንግ እንድትሄዱ ያደርጋችኋል ማለት ነው። ሶስተኛው ነገር ደግሞ ማድረግ ምንድነው? ግራውንድ ማድረግ ራሳችሁን። ግራውንድ ማድረግ ምን ማለት ነው? ኤንቫይሮንመንታችሁ ውስጥ ያለውን ነገር ኖቲስ አድርጋችሁ ኦኬ ይሄ ያለ ብላችሁ ሜንሽን አድርጉት ሶ ዳት አእምሯችሁ ፕሬዘንት ያለውን ነገር ሪያላይዝ እንዲያደርግ ኤንድ ቶቶቹ ደር ጀስት ፊር ብቻ ነው ኤሊሴት እያደረጉ ያሉት ቶቶቹ ትክክል አይደሉም ማለት ነው። ፋክትን ማሰብ አለበት። ከዛ ደግሞ ወደ ሎጂካል ቲንኪንግ እንዲሄድ እንዳልኳችሁ ወደ አክሽን ወደ ዲሲዥን እንድትሄዱ ያደርጋችኋል ማለት ነው። አይ ሆፕ ኢት ሄልፕስ። ተጠቀሙበት። ባይ